አንድ ሰው ሸሚዙ ወይ ደግሞ ከተለቀበት ልኩ ካልሆነ ምንድነው ወይ በተማረው አይሰራም ወይ በሚፈልገው ነገር አልተሳካለትም ልኩን አላገኘም ማለት ነው እሱ ኢራን ዶክተሬት ተምሮ መጥቷል አሜሪካ ደግሞ ስራ አግኝቷል ኤምባሲውን የገባው ኤምባሲ ዱባይ ላይ ነው ያው ከዛ ሲመጣ በዛ ጉራ ብሎ እዚህ ወደኛ ሊመጣ ማለት ነው እና ያ ፕሮሰስ ኢንተርቪው ገብቷል እና አዘገዩበት ስለዚህ ያው ምንድነው እኛ ቤት የሚቀመጥ እዚህ ጥቁር አንበሳ ላይ ያው እንደገና ኢንተርኖ እንይያለ እዛ ጨርሶ መጥቶ እዚህ ደግሞ ኢንተርኖ ነው ገባ ልኩ እኔ ያየሁት ትልቅ በቃ ልኩ ውስጥ አልገባም ዛሬ ይስተካከላል አሜን ዛሬ ይስተካከላል አሜን አስደሳች ዜና ከጂሰስ ኤምባሲ ዓለም አቀፍ ቤተክርስቲያን መንፈሳችሁን የሚያነቃቃና እምነታችሁን የሚያጠናክር የቤተክርስቲያናችን ቋሚ ሳምንታዊ ፕሮግራሞች በደስታ እንጋብዛችኋለን ዘወትር አርብ ከ9 ሰዓት ጀምሮ የመንፈስ ቅዱስ ምሽት ዘወትር እሁድ ከ3 ሰዓት ጀምሮ የዋና ሳምንታዊ አገልግሎት ለበለጠ መረጃ እባክዎን በስክሪኑ ላይ በምትመለከቱት ስልክ ቁጥሮች ይደውሉ በተጨማሪ አገልግሎታችን በሶሻል ሚዲያ ፕሮፌት አቤል ተስፋይ በሚል ገጻችን በመቀላቀል የቤተክርስቲያኒቱን እንቅስቃሴ መከታተል ይችላሉ ጂሰስ ኤምባሲ ዓለም አቀፍ ቤተክርስቲያን